ሰላም፣ ይህ ከመጽሐፍት ማህደር የዩቲዩብ ቻናል ነው። በዚህ ቻናል የተለያዩ መጽሐፍቶችን በትረካ መልክ አቀርብላችኋለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሶለግ ከህይወት የምሻው ለእርቃን ሩብ ጉዳይ ያጫጭር ታሪኮች ስብስብ የተወሰደ። ማትሪክ ተፈትነን ህይወት በካልቾ ጠልዛ ወደ ወረወረችን ስፍራ ከተበታተንን 10 ዓመት በኋላ ካልተሰባሰብን አንገቴ ይታረዳል ያልኩት እኔ ነበርኩ። አብዛኛው ተማሪ ውጪ ነው፣ ግማሹ ክፍለ ሀገር፣ ቀሪው ደግሞ አድራሻው ጠፍቷል። ከየት ተባብለን እንሰባሰባለን እያሉ ተስፋ ሊያስቆርጡኝ የለፉ ብዙ ነበሩ። አበሻ መቼም በርቺ ከማለት ወሽመጥ መቁረጥ ይቀናዋል፣ አይዞሽ ከማለት የታባሽ ማለት ይወዳል። እኔ ግን ለአመታት ሳቅደውና ሳልመው የነበረው ነገር ስለሆነ እጅ አልሰጠሁም። የውጭዎቹና የክፍለ ሀገሮቹን በፌስቡክ አድራሻቸው የጠፉትን ደግሞ በሰው አድርጌ የምችለውን ያህል ሰው ሰብስባለሁ ብዬ ክችች አልኩ። ይሄን ልበል እንጂ ከማንም ከምንም በላይ በእግር በፈረስ ያስፈለኩት ድግሱ ላይ ፈጽሞ እንዳይቀር የሚፈልገው ግን አንድ ሰው ብቻ ነበር። ታሪኩ እስከመጣ አዋተን የተከራየነው የሆቴል አዳራሽ የሰው ያለ ብሎ በግርግር አምሮት ቢያዛጋ፣ የድግሱ እንጀራና ወጥ የሚበላው አቶ ቢደፋ፣ አስተናጋጆቹ ከተስተናጋጅ ማጣት ብዛት በቁማቸው እንቅልፍ ቢያንጎላጅጃቸው፣ ዲጄው ማንን ላስጨፍር ተቀጠርኩ ብሎ ግራ ቢጋባ ግድ አልነበረኝም ታሪኩ እስከመጣ። ሆኖም አዳሜ ድግስ የጠማውና የድሮ ጓደኞቹን የኑሮ ሁኔታ ለመመልከት ተመልክቶን በሐሜት ለማላመጥ አላምጦ ለመጥፋት ተሽቀዳድሞ መጣ። ምድረ ተስፋ ሃይስኩልም በ1994 12ኛ ክፍልን ጨርሶ የተሰናበተ ተማሪ ወይ ሞቶ ወይ ባህር ማዶ ሄዶ ከዚች መከረኛ ሀገር ከተገላገለው በቀር ድግሱን የቀረ አልነበረም። በእኔ ትዕዛዝ የኛን ዘመን ሙዚቃዎች ብቻ የሚያጫውተው ዲጄ አልደንስ ብሎ ያስቸገሩ በሰፊው የሆቴሉ አዳራሽ ዳንስ ወለል ላይ እንደ ጅብራ ተገትረው የሚያወሩ ስሜት አልባ ሰዎችን በየመሃሉ ተጫወቱ ደንሱ እንጂ እያለ እየወተወተ ዘፈኖቹን ገና ሳያልቁ እየጎማመደ ጀመረ ስንል እያስጨረሰ፣ ጨረሰ ስንል እያስጀመረ አንዱን ከአንዱ እየቀጣጠለ ያጫውታል። ያለ እረፍት የሚያገናኛቸው የዘፈን ቅጥልጥሎች በአንድ ሰው በአንድ ጊዜ የተዘፈኑ እንዲመስሉ የመደባለቅ ችሎታው ያስደንቃል። የምፈልገውን ሰው ፍለጋ ወደ ዳንስ ወለሉ መጓዝ ስጀምር ዲጄው ጆሲ ኢን ዘ ሃውስ ሁለት አይኖች ያሉት የተላገ ጣውላ ሲመስል ሳለ በኋላ የህይወት መንገዷን ቀይራ ስመጥር ዲዛይነር ከሆነችው ማፊ ጋር የዘፈነውን ዝነኛ ዘፈን እያጫወተ ነበር። ዘፈኑ ጆሲ ኢን ዘ ሃውስ ማፊ ኢን ዘ ሃውስ የሚለው ደስ የሚል ቦታ ላይ ሲደርስ ነበር በሚደንሱና በተገተሩ ብዙ ሰዎች መሃል ከሩቅ በ10 ዓመታት ውስጥ መላ ቤተሰቧን ስልቅጥ አድርጋ የጨረሰች ይመስል ያለቅጥ ወፍራ ከመጣችው ሮዛ ጋር ሲያወራ ያየሁት ታሪኩ ያውና አጠገባቸው ሲደርስና ጠጋ ብዬ ሳየው የምቾት 10 ዓመታት እንዳሳለፈ ተረዳው። ሮዛን አተኩር ያየኋት ውፍረቷን ለመሸፈን አስባ ይመስለኛል በላይ ደራረበቻቸው ብዙና ከርፋፋ ልብሶች ያልተነጠፈ አልጋ አስመስለዋታል። አይኖቼን ወደሱ መለስኩ። እስከ ደረቱ ግማሽ የከፈተው ሸሚዙ ደልዳላ ደረቱን እንዳይጋበዘኝ የመጀመሪያ ቃላቶቼ አምሮ ባህል እንዳይሆኑ ታግዬ ሳልጨርስ ሶለግ ብሎ ጮህና በድንገተኛ አቅፍ ከደረቱ አላተመኝ። እሱ ረጅም እኔ አጭር ነኝ። ፊቴ ክፍት ደረቱ ጋር ሄዶ ከመወሸቅ ሌላ ምርጫ አልነበረውም። በድንጋጤም በንዴትም የጋለው ፊቴ ከራቁትና በላብ የረጠበ ደረቱ ላይ ሲላተም ስሜ ሶለግ አይደለም ላለማለት እየታገልኩ ነበር። እንደምንም ከቅፉ አመለጥኩና ንዴቴን በማያሳብቅ መልኩ ፊቴ ላይ የውሸት ፈገግታ ፈጥሬ ጽጌሬዳ ነው ስሜ አልኩት ትኩር ብዬ እያየሁት። ኦፍ ኮርስ አም ጀስት ቲዚንግ ዩ አለና አሁንም አጠገቡ ተከምራ የቆመችውን ሮዛ አቅፍ አድርጎ ሶለግን አስታወሻት አላት። በጀርባ በኩል አንገቴ አካባቢ የጭንቅላቴ ማብቃይ ጋር ጢዚዝ አለብኝ። ሶለግን ማን ይረሳል ብላ ያንን ሁሉ ሰውነቷን ይዛ ልታቅፈኝ ስትመጣ 10 ዓመት የተዘጋጀውበት በሚመስል መልኩ አንቺ ደግሞ ምን ሆነሽ ነው እንደዚህ የምድር ወገብ ያከልሽው አልኳት። በምን ፍጥነት እንደሆነ እንጃ እንባ ያቀረሩ ትንንሽ አይኖቿን እያባበሰች ጥላን ሄደች። አንቺ ክፉ ነሽ በእናትሽ፣ ሰው እንዴት እንደዚህ ይባላል አለኝ ከበፊቱ ጠጋ እያለኝ። ሰው እንዴት እንደዚህ ይባላል ነው ያለው? ሶለግስ የማረግ ስም መሆኑ ነው? የራሷ ጉዳይ አልኩት አሁንም ብስጭቴን ለመደበቅ እየጣርኩ። ቢሆንም እንደዚህ ማለት አልነበረብሽም አለ ከላይ እስከታች በፍጥነት እያየኝ። ልክ እንደዚህ ሲያየኝ በተለይ ባለመጥኩት አይነት ጡት መያዣ ገፊነት አገጬ ጋር የደረሱ ጡቶቼንና ከቆዳዬ በላይ የተጣበቀብኝ ደማቅ ቀይ ቀሚስ ያጋለጠው ሰውነቴ ላይ ያለ ይሉኝታ ሲያፈጥነው አለባበሴ ትዝ ያለኝ። በማየት ወሲብ ቢሰራ ኖሮ አንሶላ ተጋፎኝ በሻፋድ አስተያየት ቢረገዝ አስረግዞኝ ነበር። ኧረ ለውጥማ አለ አለኝ አውራ ዶሮ እንደከጀላት ቄብ ዶሮ እየዞረኝ። እርቃኔን ያለው መሰለኝ ግን ደስ አለኝ። አንቺ ሰው እንደዚህ ይለወጣል? በርድ ሆነሽ የለ እንዴ? ከሶለግ ወደ በርድ
በደስታ መፍታታት የጀመረው ገላይ ተኮማተረ። ትዕግስት ያስፈልግሻል ጽጌሬዳ አልኩ ለራሴ። መልስ ለመስጠት እድል ሳይሰጠኝ አዲስ በተጀመረው ሙዚቃ እንድንደንስ በሚጋብዝ መልኩ በላብ የረጠቡ እጆቼን ጎተተና ወደ ደረቱ አስጠጋኝ። 12ኛ ክፍል ሆነን እናብድበት የነበረው የጥበብ ወርቅዬ አስቤሽ አላውቅም አንድ ቀን ዘፈን ነበር። መደናበር በበዛ ሁኔታ መደነስ ከመጀመራችን ደረቱ ለአንገቴ ጀርባ፣ ወገቡና ብሽሽቱ ለመቀመጫ እንዲቀርብ አመቻችቶን ጎንበስ አለና አፉን ምቾት በሚነሳ መልኩ ወደ ቀኝ ጆሮ ያስጠግቶ በሻካራ ድምፁ አስቤሽ አላውቅም በፍቅር መንፈሴ ዛሬ ግን ተረታ አመለከሽ ነፍሴ እያለ ከጥበቡ ጋር አብሮ ሲዘፍን ዝብርቅርቅ ያለ ስሜት ውስጥ ገባው። ለምን ነበር መሰባሰባችንን የፈለኩት? ለምንድን ነው ያን ሁሉ ልፋት የለፋሁት? ከጠንካራ አያያዙ ራሴን ፈልቅቅ ያወጣሁና የሚጠጣ ነገር አትፈልግም አልኩት። የምሽቱን አቅጣጫ ማስቀየር የመኪናውን መሪ መያዜ ነበር። ድምፁንና ቃላቱን እየጎተተ እምቢ ጽጌሬዳይ፣ ዳንሱ ይሻለኛል፣ አንቺን እጠጣለሁ ብሎ ወደ ቀደመ አኳኋናችን ወደ ነበርንበት አሰላለፋችን ሲመልሰኝ ሐሳቤ ጽጌሬዳይ ማለቱ ላይ ነበር። ቀልቤ አንቺን እጠጣለሁ ማለቱ ላይ ነበር። አቅሜ ተፈተነ። ድክመቴን አውቆ አቆላምጦ የጠራኝ ቁስሌን አይቶና ገምቶ መድኃኒት የሆነኝ ዘንድ የጠማሽኝ አንቺ ነሽ ያለኝ ይመስል ነገር ሁሉ ተዛነፈብኝ። ሶለግ የሚል ጥሪ ነበር ከነበርኩበት ቅዠት መንጭቆ ያወጣኝ። ሰለሞን ሚልኬሳ ምድረ ተስፋ እያለን አራቱንም ዓመታት የታሪኩ ቤስት ፍሬንድ ነበር። እኔን ሶለግ ብሎ ከጠራኝ በኋላ ከታሪኩ ጋር የነበራቸውን በየቀኑ እንገናኛለን አይነት ሰላምታ ሳይ ደግሞ ሰለሞን ሚልኬሳ አሁንም የታሪኩ ቤስት ፍሬንድ እንደሆነ ተረዳው። ሰለሞን ታሪኩን እንደ ነገሩ ሰላም ብሎ ቆንጂዬ ሆነሻል፣ ውጪ ምናምን ሄደሽ ነበር እንዴ ብሎ ሊስመኝ ሲጠጋኝ በእንዳታቅፈኝ አይነት እጆቼን ለመጨበጥ ዘረጋሁለት። አሁንም ሲሪየስ ቀለሚያዋ ሙድ ነው የምታራምጂው በእናትሽ አይዞለክ አለና ያለ ፍቃድ ያቀፈኝ። ትንሿ ቦርሳ ውስጥ ያለውን መነጽሬን እጀት አገንጥዬ ያንን ደም የመሰለ አይኑን ብደነቁለው ብዬ ተመኘው። ድንኳን በሚያክለው የሮዛ ጃኬት አፍኜ ብገድለው ብዬ አሰብኩ። እቅፉን አሳጠሬ ወደ ታሪኩ ዞርኩና ምግብ ይዘን እንድንመጣ ወደ ባልኮኒው እንሂድ አልኩት። ጓደኛ አውቄብሻለሁ በሚል አይን እያየኝ ከታሪኩ ጋር ተያይዘን ሄድንና ምግብ የሚቀርብበት አካባቢ ተበታትነው ከተቀመጡ ወንበሮች ላይ አረፍ ብለን የተገነተረውን የዶሮ ስጋ ለማግኘት መታገል ጀመርን። ታሪኩ ስሚ ከግርግሩ ራቅ ብለሽ አረፍ ብለሽ ማውራት ትፈልጊያለሽ ሲለኝ ያቀድኩትን ረጅም ምሽት አሳጥሮ ወደ ገደለው ስላቀረበልኝ ደስ አለኝ። የት እንሂድ አልኩት። ደስ ወዳለሽ ቦታ። መሽቷል፣ ለምን ቤት ወስጄ ደህና ምግብ አልጋብዝህም? ቀን የሰራሁት አሪፍ ምግብ አለ አልኩት። ብዙ የጓጓው እንዳልመስል እየተጠነቀቅኩ። ብቻሽን ነው የምትኖሪው ማለት ነው? የገረመው በሚመስል አኳኋን ጠየቀኝ። አዎ ደህና ስራ አለሽ ማለት ነው። ለነገሩ ቀለም አለበሽ። ፈገግ ብዬ ዝም አልኩት። እና ምን ትላለህ አልኩት። ምግብ እሺ ጋብዢና እበላለሁ። ደህና ምግብ ደህና እራት ማን ይጠላል? ተንተባተበ። ተብታባ ሰፈሬ እዚሁ ካዛንቺስ ነው። ቶታል ፊት ለፊት ኮንዶሚኒየም ተከራይቼ ነው የምኖረው። የሰፈር ላዳ አለ፣ ለሱ ልደውልና ይወስደናል አልኩት። ተስማማ። ባለላዳው ደረጀ ጋር ደወልኩና በ20 ደቂቃ ውስጥ ሆቴል በርጋን እንዲያገኘን ነገርኩት። ደረጀን እየጠበቅንና ውል የሌለው ወሬ እያወራን ሳለ ከየት እንዳመጣው ሳላቅ አባትሽ አሁንም ዘበኛ ናቸው አለኝ። ደሜ በበረዶ የተተካ ይመስል ሁለንተናዬ ተኮማተረ። ትዕግስት። ዘበኛው አባቴ ያወረሰኝ ብቸኛ ነገር ቢኖር ትዕግስት ነው። ፊት ለፊታችን ከተከመሩት ብዙ የቢራ ጠርሙሶች አንዱን አንስቼ ግንባሩ ላይ መስፈር ፈልጌ ነበር፣ ግን መታገስ ነበረብኝ። ከዚህ የሚጥም ድግስ አለኝ። ከረጅም ዝምታ በኋላ በድንገት የጀመረው ሙዚቃ ድምጼን እንደሚወጣው በማሰብ ምን አገባህ አልኩት። ለካስ ሰምቶኛል። ምን አገባህ ነው ያልሽኝ አለኝ። ደንገጥ አልኩና 5 ቢራ ስለጠጣ ጆሮ ሞቅ ብሎታል መሰለኝ። በምን አስታወስክ ማለቴ በምን ትዝ አለ አልኩት። ከት ብሎ ሳቀ። ጥርሱ ይርገፍ። ብዙ ሳይቆይ ደረጀ ደርሻለሁ ብሎ ደውሎ አብረን ስንወጣ ሁሉም ሰው እንዲያየን ስለፈለኩ እጁን በእጄ ጠፍንጌ እንዳያስኩ ያገኘሁትን ሰው ሁሉ እየተሰናበትኩ ከሆቴሉ ወጣን። በግቢው ካሉ የመኖሪያ ህንጻዎች በአንዱ ምድር ቤት ላይ የምትገኘውን ስቱዲዮ ኮንዶሚኒየም ቤቴን በር ከመግባታችን ለቤቴ ውበት ያለውን አድናቆት በተደጋጋሚ ገለጸልኝ። ሽንቴ በኃይል ወጥሮኛል። ልሽና ፊቴንም ይሄን ላቤንም ልታጠብ አለኝ ገና ሳንቀመጥ። ሽና ታጠብ አልኩት። ደም ይሽናና በገዛ ደሙ ይታጠብና። ሽንት ቤት ገብቶ በሩን ሲዘጋ የዛሬውን ድግስ ሳዘጋጅ በየቀኑ አየው የነበረውን የሃይስኩል አውቶግራፍ ከቁም ሳጥን የመሳቢያ ወጣሁና የክፍል ጓደኞቼ ከየመጽሔቱ ተገንጥለው በተለጠፉ የቆንጆ ፈረንጅ ሰዎችና አበቦች ምስል አጅበው የጻፉልኝን መልእክቶች አይቼ እንደማላውቃቸው አለፍ ብዬ ተመልክቼ ታሪኩ ወደ ሰራልኝ ገጽ ሄድኩኝ።
በኋላ ጀርመን ሼፐርድ እንደሚባል ያወቅኩት ግብድያ ውሻ ፎቶ ሙሉ ገጹን ተቆጣጥሮታል። ገጹ ላይ ያለው ብቸኛ ጽሑፍ እንዲህ ይላል። ማንም ወዳጅ ቢሆን አይጠግብም በጉርሻ የኔማ ጽግዬ አንቺ ሶለ ጉሻ። ይሄ አውቶግራፍ ላይለቀኝ በተጣበቀብኝ ስድብስብ ምክንያት የተፈጠረው ቁስሌ እያደር እንዲጠዘጥዘኝ ሰበብ ሆኗል። ደግሞ እኮ ውሻ መስዬ ለአይን የማስከፋውኝ አይደለም ይሄ ስም ሲከተለኝ የኖረው። በትምህርት ቤት ውስጥ ታዋቂ የሆነው ታሪኩ የሰጠኝ ስም ስለሆነ ብቻ ነው። በታሪኩ ምክንያት ነው ምድረ ተስፋ የተማርኩባቸውን 4 ዓመታት ሙሉ በሙሉ ሶለ ጉሻ ስባል ነው የከረምኩት። ታሪኩ ሶለ ጉሻ ሲል ይቻውን ምን ውሻ ይመስላል ብሎ የጠየቀው የለም። እንደውም ጓደኞቹና ጓደኛው መሆን የሚፈልጉ ተማሪዎች ሁሉ ባለፍኩ ባገደምኩ ቁጥር ውው እያሉ የትምህርት ጊዜን የመከራ አደረጉት። አባት እናቴ ያወጡልኝ ቆንጆዬ ስም እንኳን በተማሪ በሚወዱኝ መምህራን ዘንድ እስኪዘነጋ ድረስ። ነገሩን ይበልጥ እንዲያመኝ ያደረገው ደግሞ የስሙ መነሻ ነው። 9ኛ ክፍል ያለን መጀመሪያ በድብቅ በኋላ በአይኖቼ ታውቆብኝ ህዝብ ፊት የማፈቅረው ታሪኩ ወሬው ጆሮ ሲገባና ጓደኞቼ በእናትህ ጎበዝ ተማሪ ናት፣ በአንተ ምክንያት ላይፏ እንዳይበላሽ ትሪት ምናምን አድርጋት ሲሉት የሴት ሁሉ ህልም የነበረው ታሪኩ ይቺ ሶለ ጉሻ የመሰለች የዘበኛ ልጅን ምን ብዬ ነው ትሪት ማደርጋት፣ በረጅም እንጨትም አልነካት ማለቱን መስማቴ ነው። ከዚያ በኋላ የአባቴ እንጀራ መሳለቂያ የኔ ስም ሶለግ ሆነ። የቤተሰቤ ድህነት መሸማቀቂያ፣ መልኬ ማፈሪያ የሆነ ለገልጸው በማልችለው ልክ ተጎዳው። ይህ ጉዳት 10 ዓመት ሙሉ ተከትሎኝ ራሴን ሰው አድርጌ አባትና ቤተሰቤን ካፈር ቤት ሳላቀቅ ትልቁ ምኞቴ የቁስሌን መንስኤ ታሪኩን አግኝቼ እኔም ብቻ በሚገባኝ ሁኔታ ራሴን መካስ፣ ለሱም ብድሩን መመለስ ነበር። ያ ቀን ዛሬ ነው። ከመታጠቢያ ቤት ሲወጣ ሴት ልጅ የምትሆነውን ሁሉ ሆኜ ከቡታንታው በቀር እርቃኑን እንዲሆን አደረግኩት። የጋለ ገላውን ለማብረድ ሲጠገን ግን ከበር ውጭ አስደንጋጭ እሪታ ሰማን። የሚያስደነግጥ ጩኸት ነበር። ምንድነው እስቲ ብዬ የማሰቢያ ጊዜ ነስቼ አዋክቤ ጋቢ እንኳን ሳይደርብ በቡታንታ ደጅ እንዲወጣ ከገፈተርኩት በኋላ በሬን ከውስጥ ቆልፌ የሚሆነውን ወደ መስኮቱ ሄድኩና ማየት ጀመርኩ። ደረጃ ጠብቆ የለቀቃቸው 3 ሶለ ጉሾች እርቃኑን የሚሮጠውን ታሪኩን ሲያባረሩ ታየው። ጮሆ ከቤት ያስወጡት ጓደኞቼ ሲሳለቁበት ተመለከትኩ። ውሾቹ ህንፃውን በሩጫ ዙሮት ወደ ቤቴ መጥቶ ወደ ቆንኩበት መስኮት ተጠግቶ አንቺ አምሻል እንዴ? አንቺ ቀውስ፣ አንቺ ሶለግ፣ አንቺ ውሻ ብሎ እየጮኸ አሁንም ከውሾቹ ለማምለጥ ሲሮጥ ሶለግ ውሻ እነሱ ናቸው፣ ገና ይነክሱሃል፣ ገና ይቦጫጭቁሃል እያልኩ ትዕይንቱን አጣጣምኩ። ጎረቤት በር ከፍቶ ነገሩን የሚያዩ ሰዎችን አስገቡኝ እያለ ሲማጸን አድኑኝ ብሎ ሲለማመጥ እብድ ነው ብሎ በር ሲደረግሙበት ሰማሁ፣ ተመለከትኩ። ይህን ታሪክ ከሰማችሁ በኋላ ከዚህ ሁሉ ዓመት በኋላ እንዲህ ማድረጉ ተገቢ ነው? ምን አይነት ጭካኔ ነው? እንዴት ያለ ቂም ነው? አሁን ስታስበው የጥፋተኝነት ስሜት ይሰማት ይሆን? ለምን እንደዛ አደረኩ ብላ ትጸጸት ሲሆን ብላችሁ ሳትጠይቁ አትቀሩም። ያደረኩት ነገር ይጸጽተኛል? አይ ምንም አይጸጽተኝም። እንዲያውም ከካዛንቺስ ቶታል በመጣ ቁጥር በኮንዶሚኒየም በኩል ባለፈ ቁጥር ውሻ ባየ ቁጥር የሚደርስበትን ሰቀቀን በማሰብ እንደ አዲስ ደስ ይለኛል። ፈርዶባት እጁ ላይ የምትወድቀውን ሴት ልጅ በምላሱ ከመጉዳቱ ለእድሜ ልክ ህመም ከመዳረጉ በፊት 10 ዓመታትን ጠብቃ ሂሳብ ያወራረደችውን ጽጌረዳ እያሰበ ከጥፋት ይቆጠባል በማለት ኩራት ይሰማኛል። ማነሽ አንቺ ያልታደልሽ የታሪኩ ሚስት፣ ምስጋናችን ባመጀሽ ቀን ለመቀበል ዝግጁ ነኝ። ውድ የመጽሐፍት ማህደር ቤተሰቦች ትረካይን ስለምታደምጡልኝ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ መሆናችሁን አትርሱ።